ዛሬ አለቀው ሙስታዝ ሳዳት ከማልን አለቀው ለሴት ልጅ በሚደረገው መህር ላይ የሚደረጉ ፉክክሮችና ማጋነኖች በጣም ነው የሚያሳዝኑት። ታለ ተደግፋለ ኖርማል ቢስሚላህ አለከሊ እሺ ምን ያዙን ሊቆቁኝ ምን እሺ ምን ይፈጠር እጅግ በጣም ርህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባህን ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት የአላህ ሰላምና ጥበቃ ይላችሁ። ዛሬም እንግዲህ የተለያዩ ቪዲዮዎች ላይ ሪአክት የምናደርግ ይሆናል። እስከ ፍጻሜ ከኔ ጋር ቆይታ እንድታደርጉ ጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በተጨማሪም ደግሞ ቪዲዮቻችን ተደራሽ እንዲሆኑ ላይክ ያደረጋችሁ ከኛ ጋር ቆይታ እንድታደርጉ ጋብዛለሁ። ቀጥታ ወደ ያስኳቸው ቪዲዮዎች የማመራ ይሆናል። አብረን እንቆይ። እኔ ምለው ጀማው አሁን አንድ ተጫዋች ፔናልቲ ሊመታ ብሎ ቢስሚላህ አለ። እሺ ቢስሚላህ አለሽ ምን እሺ ስለ እኔ አሁን በጣም ግራ እየገባኝ ስለሆነ ነው ወላሂ። እኔ ሙስሊም የምትለው ሰው ከዛ ከተጫዋቹ በላይ ስለ እስልምናው የሚያቅሰው ስለ ራሱ እምነት የሚያቅሰው ሙስሊም ያልሆነ ሰው ቢስሚላህ ስላለ በጣም ተገርሞ እንደ ትልቅ አጀንዳ እከሊኩ ቢስሚላህ አለ። እሺ ምን ቢስሚላህ አለሽ ምን? እኔ ወላሂ በጣም ነው በቃ የምትገርሙኝ እንደዚህ የምታስቡ ሰዎች ማለት ነው። የእስልምናን ክብር ይሄ እንደ ዝም ብሎ የሆነ በማይሆን ነገር የምታዋርዱት የሆነ ዝም ብለ የእስልምናን እንትን የሆነ ሲታይ ኢሜጁን ለማጠልሸት የምታስቡት እናንተ ናችሁ። በእንደዚህ አይነት አነጋገራችሁ፣ በእንደዚህ አይነት አስተሳሰባችሁ ሙስሊም ያልሆነ ሰው ቢስሚላህ አላለ ምን እስቲ የሚፈጠር ነገር አለ? እስቲ የሆነ የሚፈጠር ነገር ካለ እስቲ እኔ አላቅም፣ እስቲ ኮሜንት ላይ አስቀምጥልኝ። እከሌ ቢስሚላህ አለ በቃ አጀንዳው ነው በቃ ቢስሚላህ አለ። በጣም አንተ በጣም የሚገርም ነው እኮ ቢስሚላህ አለ። ነቢያችን አለይሂ ሰላም ስንት ነገር እንዳሳለፉ ታሪካቸውን ሂዳ አንብብ። በእነሱ ታሪክ ፈኽር ይሰማ። ምን ነቢያችን አለይሂ ሰላም ጋር እዚህ ቅርብ ጊዜ እንደው ኢማም በኢማምነት የሚታወቁ ቅርብ የሆነ አላ ከቅርብ ዘመናት በፊት እስልምና ላይ ስንት ታሪክ የሰሩ ሰዎችን ታሪክ ሂዳ አንብብ። የእነሱን ታሪክ ለመናገር ጣር። እንኳን አይደለም በዚህ ታይም ይቅርና ነው ማለት ይኸውልህ ሀጂ በደንብ ስማኝ። እስልምናህን ግልጽ ማድረግ በማይቻልበት ታይም በጣም እስላም መሆንህ ከታወቀ በጣም አስቸጋሪ በሆነበት ታይም ነው ማለት ሙስሊም ነኝ እኔ ብለው ስንት ታሪክ የሰሩ ሰዎች አሉ። እስልምና እንደዚህ አይነት ሰዎች ስንት ሰዎች አሳልፈዋል። እንኳን አይደለም በዚህ ሰዓት ሙስሊም ያኑ ሰው ቢስሚላህ ሊል ይቅርና ነው ማለት ሙስሊም እንደዚህ በበዛበት ዓለም ላይ ይሄ ዝም ብላችሁ እኔ ኳስ ደግፌ ሴንስ የሆነ ስሜት አለው ደስ የሚል ነገር ታያለ ተደግፋለ ኖርማል ቢስሚላህ አለከሊ እሺ ምን ያዙን ሊቆቁኝ ምን እሺ ምን ይፈጠር? እኔ ወላሂ እኔ አንዳንዴ ማለት ነው በጣም ነው የምታስገርሙኝ እኔ እንደዚህ አይነት ሰዎች ማለት ነው ወላሂ። እከሌ ቢስሚላህ አለ። አንተ ቢስሚላህ ማለትህን አለ ማለትህን ቼክ አድርግ ራስህ ህይወትህ ላይ ማለት ነው። እያንዳንዱ ነገርህ ላይ ቢስሚላህ አላለው ወይ ቢስሚላህ በረካን ይዞ ስለሚመጣ ቢስሚላህ አላለው ወይ ብለህ ራስህን ጀስት ፎከስ አድርግ። እከሌ ቢስሚላህ ስላላለ ወላሂ ነው የምልህ ምንም ይለወጥ ነገር የለም። እንደናንተ አይነት አስተሳሰብ ያላችሁ ሰዎች ናችሁ እስልምናን የምታዋርዱት። እስልምና ማያህታጅ እንትና እከሌ ታዋቂ ተጫዋች ስለሆነ እሱ ቢስሚላህ ስላለ እስልምና ላይ የሚጨምር አንድ ክብር የለም። እኔ ልንገርህ እሱ ስላላለ ደግሞ የሚቀንስ አንድ የሆነ ነገር የለም። ይሄ የሆነ እንትንንና ኳስንና ይሄ እንትንን ለዩ። እኔ አሁን ወላሂ ይሄን እንደ አጀንዳ ሁላ ሳወራው ይደብረኛል። እኔ ሀይቆም እንትን በምላችሁ ማለት ግን አንዳንድ ሰዎች አስተሳሰባችሁ ምን እከሌ ቢስሚላህ አለ። እኔ ምን የሚገርም እኔ ወላሂ በጣም ሴንስ አልሰጣለኝ። ምንድነው የሚካበደው? አረበል እኔ በጣም የምትገርሙት ወላሂ በጣም የምትገርሙት ዓዲ የሆነ ነገር እኮ ነው። ዓዲ ነው በቃ ምንም ኖርማል የሆነ ነገር እኮ ነው። አታካብዱት ወላሂ አታካብዱት። አረበል ወንድሜ ማለት አንተ ያካበርከው እየመሰለኝ ነው። ከተሳሳትኩኝ ታረመኛለህ ኢንሻአላህ ምናልባት ቪዲዮ ከደረሰ ማለት ነው። እንዲሁም ደግሞ ተመልካቾችም ታረሙኛላችሁ ማለት ራሱን ገልጾታል። ይሄ ወንድማችን እንዲህ ገልጾታል ማለት በእርግጥ ክርስቲያኖ ሮናልዶ ነበረ በሰዓቱ ቢስሚላህ ብሎ ፔናልቲ ሲመታ ከአንድም ሁለት ጊዜ ቢስሚላህ ያለ ፔናልቲ ሲመታ ያው የእግር ኳስ አድናቂዎች የእግር ኳስ ተመልካቾች ክርስቲያን ሆኖ ቢስሚላህ ብሎ መምታቱ አስገረማቸው። ያንን ማስገረማቸው ደግሞ ሚዲያ የሚጠቀሙ አካላት ደግሞ ሼር አደረጉት። ሼር ያደረገው አካል ኢትዮጵያኖች ብቻ አይደሉም። በነገራችን ላይ የሀገር ውስጥ ያሉ የሚዲያ አካላቶች ብቻ ሳይሆኑ ዓለም ላይ ያሉ የሚዲያ አካላቶች በሙሉ በተለይ በአረቡ ዓለም ላይ ያሉ ወንድም እህቶች ወይንም የሚዲያ አካላቶች ይዘግቡት ነበረ። ይሄ ለምን ሆነ መሰላችሁ? ወንድሜ እንዳለው በአንድ ነገር እስማማለሁ ማለት የሆነ ታዋቂ ግለሰብ መጥቶ ቢስሚላህ ስላላለ እስልምና ከፍም አይልም ዝቅም አይልም። እዚህ ጋር ምን መሰላችሁ እኔ ዋና ፖይንት አሁን ወንድማችን ያላነሳው ያልገባኝ ያልተረዳሁት ነገር ይህንን ሐሳብ እንደ ሐሳብ ይዞ መጥቶ
እንዴት እንደዚህ አይነት ዘገባ ተራላችሁ እንዴት እንደዚህ ታደርጋላችሁ ማለቱ ምንድነው ክፋቱ? ማለት እነዛ ሰዎች መዘገባቸው ክፋታቸው ምንድነው? ማለት እስልምና ያዋረዳችሁት ነው ብለሃልና በምን መልኩ ነው ያዋረዱት? የሆነ ሰንበሪ ታዋቂ ግለሰብ ክርስቲያን ነው ቢስሚላ የሚለው ቃል እኮ እንደ ቀላል መመልከት የለብንም ሀቢቢ። እንደ ቀላል ስትመለከተው ነው እዚች ጋር ውርደት ሊመስልህ የሚችለው። ቢስሚላ ማለት ዳይሬክት ትርጉሙ ያው በአላህ ስም ነው አይደል እንዴ? እዛች ጋር ክርስቲያን ነው ግለሰቡ፣ በዛ ላይ ታዋቂ ግለሰብ ነው። እንደገና ለዓላማው ቢስሚላ ብሎ በአላህ ስም ብሎ ጀመረ። ያ ነገር ይሳካለትም አይሳካለትም ትልቅ ሰክሰስ ነው እዚች ጋር ለአንድ በአላህ ለሚያምን ሰው እዛች ጋር ያንን ነገር ሲመለከት ተአምር ነው። ወላሂ ነው የምላችሁ። ምክንያቱም ታዋቂ ግለሰብ በመሆኑ ብቻ በነገራችን ላይ እኛ ሙስሊሞች ትንሽ ወደኋላ እየቀረን ያለን ነገር ምንድን ነው? የሆነ ቴክኖሎጂ ላይ ቀስ እያልን ነው በቃ እየባነንን እየነቃል የምንሄደው። በፊት ትዝ ይላችሁ ከሆነ ሚዲያ የሚባለው ነገር ሐራም ነው፣ ለሙስሊሙ አይጠቅምም፣ ሙስሊሙን እስልምናን ያጠፋል እየተባለ በጣም ሲወራ ነበረ። ነገር ግን የዓለም ሀያላን የተባሉ ሀገራቶች ሁሉ ነገሮቻቸውን የሚቆጣጠሩበት የነበረው ነገር ምንድነው? ሚዲያ ነበር። አሁን ሙስሊሙ በአንድ ሳይድ ሀያል እየሆነ የመጣው በሚዲያ ነው። ኢራንን ብንመለከት በፖለቲካው ዘርፍ ላይ በምንም ሀያል እየሆነች የመጣችበት ነገር ምንድነው? የፕሮፓጋንዳው ነው አይደለ? ፕሮፓጋንዳ የምታሰራጨው በሚዲያ ነው አይደለ? ስለዚህ ሙስሊሙ ሚዲያን መናቅ የለበትም። አሁን መስጂድ ላይ ዳዋ እየቀነሰ መጣ እንጂ በደንብ ሰዎች ጋር ዳዋዎች ተደራሽ የሆኑ ያሉት በሚዲያ ነው። ከ20 ዓመታት በፊት ሚዲያ ሲናቅና ኢቨን ሐራም ነው ሲባል በነበረበት ታይም ማለት ነው። ስቲል አሁንም በእርግጥ ሚዲያ ሐራም ነው የሚሉ አካላቶች አሉ። ግን እኔ በስነ ስርዓት የማውቃቸው ዳኢዎች ትልልቅ የተባሉ ኡስታዞች ሐራም ነው የሚሉ ኡስታዞች ነበሩ። አሁን ግን ሚዲያውን እየተጠቀሙበት ያሉ ኡስታዞች ማለት ነው። ተመሳሳይ ነው። አሁንም ያ ግለሰብ ሊሆን ይችላል ክርስቲያኖ ሮናልዶ አንድ ግለሰብ ነው። በእርግጥ ግን ተጽዕኖ ፈጣሪ ነው። ተጽዕኖ ፈጣሪ የሚለውን ነጥለን ነው መውሰድ ያለብን። ገብቷችኋል አይደለ? ያ ግለሰብ መጥቶ የሆነን ኢስላሚክ የሆነን ቋንቋን ወርድን ለዛውም በአላህ ስምን የሚያክል ትልቅ ቃልን ለእግር ኳስ ዛች ጋር ሲጠቀሙ መመልከት አስደሳች ነገር ነው። ምናልባት አመለካከታችን ደስታ የሚሰጠን ስሜት ምናምን የሁላችን ሊለያይ ይችላል። የዚህ ወንድሜ ስሜት ሊለያይ ይችላል። በቃ አላስደሰተውም፣ ሴንስ አልሰጠውም። ግን ሚዲያ ላይ መታወራው ነገር መሆን አልነበረበትም። እውነት ለመናገር ክፍፍልን ነው የሚፈጥረው። እዛች ጋር የሆነ ግለሰብ ቢስሚላህ የሚለውን ቃል ተጠቅሞ ሰው ተደሰተበት። ማሻአላህ ወንድሜ በዚህ ነገር ተደሰተ ብለን ነው እንጂ ማለፍ ያለብን እኔን አላስደሰተኝም ተብሎ ሚዲያ ላይ መውጣቱ ትክክል ነው ብዬ አላስብም። እኔ ለመጀመሪያ ገና አንተን ስመለከት ይህን ነገር ስትቃወም ማለት ነው ያንተ ስሜት ነው፣ ስሜትህን አከብርልሃለሁ እውነት ለመናገር። እንደገና ደግሞ የትኛውም ቃል የትኛውም ወርድ የትኛውም ነገር ኢስላምን ከፍም ዝቅም አያደርገውም። ይሄም እስማማለሁ። ነገር ግን የሰዎችን ስሜት መጠበቅ አለብህ ብዬ አስባለሁ። እዛች ጋር ሲዘግቡ የነበሩት ኢትዮጵያኖች ብቻ ሳይሆኑ በዓለም ላይ ያሉ ወንድም እህቶች ነበሩ። በቃ ደስ ብሏቸዋል። ልትደሰት ነው የሚገባው እኮ። ምንም እኮ የሚያሳፍር ነገር አላደረገም። እንዴ የትኛውም ሰው ወይኔ ማፈሪያዎች ክርስቲያኖ ሮናልዶ ቢስሚላህ ብሎ መታ ያለ ግለሰብ አለ እንዴ? ከሌለ እኮ ምንም የሚያሳፍር ነገር የለም። እንዴ ነሳራውም ጭምሮ እኮ የተአጀበበት እንደውም ክርስቲያኑን እዛች ጋር ሲመለከቱት እንዴት ይሄን ቃል ሊጠቀም ቻለ ብለው ወደ እስልምና የመምጣት እድላቸው የሰፋ ሊሆን ይችላል። እስልምናን የማጥናት እድላቸው የሰፋ ሊሆን ይችላል። ሀይቢ ትንሽ ተረጋግተህ ብትመለከተው የተሳሳተ አመለካከት ላይ ያለህ ይመስለኛል። በዚህ ምልከታህ ላይ ማለት ነው። ምናልባት ትክክልም ልትሆን ትችላለህ፣ ግን ከአንተ በተቃራኒ ነኝ በዚህ ጉዳይ ላይ ማለት ነው። ኳስ ለመደገፍ ኳስ ለመመለከት ምናምን አይደለም ያነሳው ፖይንት ኦፍ ቪው ምንም የሆነ እኔ እንጃ የሚያሳምን ነገር ምንም ነገር የለውም። እና አላውቅም ተመልካቾች፣ እስኪ ሀሳቤን ከተረዳችሁ እና የወንድማችንን ሀሳብ ከተረዳችሁ ኮመንት ላይ ሀሳብ አስተያየት ስጡኝ። ወደ ቀጣይ ቪዲዮ እናምራ። ዛሬ አለቀው ኡስታዝ ሳዳት ከማልን አለቁ። ሁልጊዜ እሱ ይናገራል፣ ዛሬ ግን ስለሱ ዛሬ ይናገራል። ትናንትና አንድ ቪዲዮ ሰርቶ ሰውነቴን ወረረኝ። አስቡት፣ የአላህን ቤት ትልቅ ቤት ሰርቶ መስጂድ ምንጣፍ የመስገጃ ምንጣፍ እንተባተባለሁ ማለት በጣም ኢሞሽናል ስለሆንኩኝ ነው። ምክንያቱም ኡስታዝ ሳዳት ከማል እንትን የለውም፣ ቲፎዞ የለውም፣ የሆነ ቲም ግሩፕ የለውም፣ አደረባ አይደለም። መናገር ያለበትን ነገር ሁሉ ይናገራል። ከሌ ስለሆነ ብቻ የሚመረው የለም። ይመነበት ጉዳዩ ወደ አላህ ያቃርባል ብሎ ካሰበ የመናገር ችግር የለበትም። የማያግባቡ ነገሮች እጅግ በጣም ብዙ አሉ። እሱ መንፈሳዊ ነው፣ እኔ ዓለማዊ ነኝ። እሱ እንደኔ ሁን ይለኛል፣ እኔ ደግሞ እንዳንተ መሆን አልችልም ነው።
እሱ ደግሞ ለምን እንደኔ መሆን አትችልም ሊለኝ ይችላል። ያ ነው በመካከላችን የላ ኢላሀ ኢለላህ ወንድሜ ነው። አውደዋለሁ፣ አከብረዋለሁኝ። አይዲዮሎጂ ላይ መንገዳችን የተለያየ ሊሆን ይችላል አላውቅም። ነገር ግን የአላህ ቤት የሚያክል እጅግ በጣም ትልቅና ግዙፍ የአላህን ቤት ተሰርቶ እኔ በዚህ ፍጥነት በዱንያ ይሄው እስካሁን በሀያቴ እስካለው ድረስ በዚህ ፍጥነት መስጂድ ተሰርቶ አልቆ አላውቅም። አልቆ ማለት አላለቀም፣ በጣም ብዙ የሚቀር ነገር አለ። ለመስገድ ዝግጁ ሆኖ አልቆ አላውቅም። ምክንያቱም የእምነት ቤቶች ቶሎ ተሰርተው አያልቁ። ምክንያቱም ትልቅ የገቢ ምንጭ ናቸው፣ ትልቅ የመበዝበዣ እሱ ተሰርቶ እንዲያልቅ ጉጉቱን ወደ ኋላ ተመለሱና ወላሂ እዩት። የመጨረሻ ኢሞሽን ስሜቱ ማሻአላህ ይሄን ያለ ምናምን ሲባል ይሁን ንዝር የሚያደርጋችሁ ነገር አለ። ምንጣፍ እሱ እነከሌ ቢሆን የሆነ ነገር ያዘጋጁ ነበረ፣ ቀውጥ ይሆን ነበረ ምናምን አብሮ በቃ ሽፍር የሚል ሰው ማአት ነበር። ማአት እንደዛ አይነት ሰው አይደለም እሱ። የሐቅ ሰው ነው ማለት እንዴት መሰላችሁ? ይመንበትና መንገዱ ሐቅ ነው ብሎ ካሰበ ማንም ይሁን he don't care about that ምንም ችግር የለበትም። ለዛ ነው ቲፎዞ የሌለው እንጂ መስጂድን የሚያክል ትልቅ የአላህን ቤት ሰርቶ ምንጣፍ ከጎረቤት ሰው አምጥቶ ያነጥፋል። ነግሬያችኋለሁ። በከኔ ጋር በጣም ዲፈረንስ አለን ብያችኋለሁ። ምናልባት በጣም ከሚጠላቸው ሰዎች ውስጥ አንዱ ሊሆን ይችላል። ነገር ግን ይሄንን አይቶ አለመታመም አይቻልም እንደ አንድ ሙእሚን። ለማንኛውም እኔ 50 ሺህ ብር አስገባለሁኝ። ይሄ ለእናንተ ግን መልእክት ይሁናችሁ ወዳጆቼ። ወላሂ ሼም ነው። ምንጣፍ አንጥፉልኝ ይበል ካላነጠፍልህ መባል የነበረበትን ሰው ብዙ የእምነት ቦታዎች አያልቁም ተሰርተው የገቢ ምንጭ ናቸው። እስትሮ በሉት በቃ መምጣት ብቻ ነበረ። እኔ አንድ ቦታ ላይ ለምንድን ነው ብዬ ጠየቅኩት። ባቢ ነው ምንድነው ይሄ መስጂድ አያልቅም እንዴ ብዬ አንድ ጊዜ ጠየቅኩኝ። አታማል እንዴ ተባልኩ። ወላሂ ምሬ ነው። እሱ አልቆ እስኪሰገድበት ሰፈሩ ላይ የሚገርም እንትን እንዲፈጥር ምናምን ሞቲቭን አይቶ አለመደነቅ አይቻልም ሀቢቢ። አላህ መልካም ስራህን ይውደድልህ። አላህ ከኸይረኞቹ ያርግህ ያ ረቢ። ለኛም ያንተን አይነት መንገድ ይስጠን። ሌላ ምንም አልልም። እኔ ኢንሻአላህ በተቻለኝ አቅም ደግሞ ጓደኞቼን ለማስተባበር ሞክራለሁኝ። ኢሞሽናል ኮንኩኝ፣ በጣም ይቅርታ። ይህ ሁሉም የሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው ቢኒ ባባ። እውነት ለመናገር የአላህን ቤት በማስዋብ የአላህን ቤት በመገንባት ረገድ ወላሂ እንደው ካለን አቅም እንደው ገንዘብ ብቻ እኮ አይደለም ብዙ ነገር አለን አይደል እንዴ? በዛ ነገር ላይ መሽቀዳደም ሲገባን እንደው እገሌ ሊሸፍነው ስለሚችል አንድ ባለሀብት አይጠፋውም ምናምን ብለን ኬርለስ የምንሆነው ነገር ወላሂ መተው አለብን ብዬ አስባለሁ። ከትንሽዬ ገንዘብ ተነስተን ነው ትልቅ ገንዘብ ልናደርገው የምንችለው። ኡስታዝ ሳዳት ከማል ወላሂ በዚህ መስጂድ በሁዘይፋ መስጂድ ላይ ብዙ ጊዜ ቪዲዮዎች ይመጡልኛል። ፌስቡክም ላይ ተከታዩ ስለሆንኩኝ በደንብ ይመጡልኝና ያለው ነሻጣ ምናምን እዛ ጋር ያለውን ጀማ ምናምን ሲያስመለከተን ግንባታውን ደግሞ በቃ ቀን በቀን ያለውን የግንባታ መንገድ የሚያሳየን ነው የሚመስለው ወላሂ። እና ፍጥነቱም ደግሞ በጣም ነው የሚያጅበውና ግንባታው ላይ በዚህ ልክ ቶሎ ፈጥኖ ሄዶ መንጣፍን ቀላሏ መንጣፍን ግን ማጣት እና ወደ ማህበረሰቡ አንዴ እሺ ግን ተደጋጋሚ ጥያቄ መምጣት ነበረበት። ወላሂ ያሳፍራል እውነት ለመናገር ማለት ነው። ወንድማችን ቢኒ ባባ ትክክል ነገር ነው ያነሳው። ማለት አመለካከታችን አስተሳሰባችን በጣም ልዩነት ሊኖረው እኮ ይችላል። አንድ ኢስላም ግን ያስተሳስረናል። የፈለገን ልንጠላላ እንችላለን፣ የፈለገ ልንቀየም እንችላለን ምናምን የጎሪጥ ልንመለካከት ምናምን እንችላለን ምናምን ነገር ግን በአላህ ቤት ላይ ግን አንድ ልንሆን ነው የሚገባው። የአላህ ቤት መስጂድ አንድ የሚያደርገን ቦታ ነው። ብንኮራረፍ ብንጠላላ 5 ወቅት ሰላት በጀማ የምንሰግድበት እገሌ እንትና መዝሃብ ነው እንትና አቂዳ ነው ምናምን ሳንባባል የምንሰግድበት የአላህ ቤት ነው። እንደዚህ እንጃ እውነት ለመናገር እኮ አንድ ግለሰብ ተራ ነገር ነው ምናልባት ለመስጂድ መንጣፍ ለመሸፈን ማለት ነው ገንዘቡ ማለት ነው። ነገር ግን የምናገኘውን አጅር እንዴት ነው ከግምት ያላስገባ ነው? ባለሀብቶች የት ነው ያሉት?
እሺ ባለሀብቶች እንኳን ተዘናጉ እንበል፣ ምናልባት ስራ ላይ ቢዚ ሆነዋል እንበል፣ ሚዲያ ላይ ያለው ማህበረሰብ እንኳን ተራ 100 ብር እንዴት ያጣል? አሁን የ100 ብር ቻሌንጅ አስጀምሮ ነበር። እዚህ ጋር እንደምትመለከቱት ኡስታዝ ሳዳት ከማል የፖስተው ነው። እንግዲህ በዚህ አካውንት ሁላችንም ቻሌንጁን እንቀላቀል ለማለት ነው ይህንን ቪዲዮ የሰራሁት። ሁለተኛ ደግሞ በአላህ ቤት ላይ ምንም አይነት ክፍፍል ሳይኖረን ነው ልንገነባው ልንጨርሰው የሚገባው የነገው የአሄራ ቤታችንን ሁላችንም በጋራ መገንባት ነው ያለብን ብዬ አስባለሁ፣ ያለምንም መከፋፈል። እንግዲህ ስክሪንሻቱን አስቀምጬላችኋለሁ እንድትሳተፉ እንድትረባረቡ። ወንድማችን ቢኒ ባባም እንግዲህ 50 ሺህ ብር አስገብቷል። የቻላችሁ ከዛም በላይ ከዛ በታችንም ከ100 ብር ጀምሮ ማስገባት ትችላላችሁ። ጀዛኩሙላህ ኸይረን። ወደ መጨረሻ ቪዲዮ እናምራ። ከሚያሳዝኑ ከሚያስለቅሱ ነገሮች መካከል በትዳር ዓለም ላይ ሰው ምን ያህል እንደሰጋ እንደፈራ ትዳርን እንደ እስር ቤት እየቆጠረው እያለ መሆኑን እያወቅነ የሴት ልጆች አባቶችና የሴት ልጆች ቤተሰቦች ለሴት ልጅ በሚደረገው መህር ላይ የሚደረጉ ፉክክሮችና ማጋነኖች በጣም ነው የሚያሳዝኑት። ዛሬ ሙስሊሞች የቤተሰቡ ጉዳይ የሚያሳስባቸው፣ የልጆቻቸው ህይወት የሚያሳስባቸው፣ ጥሩ ትዳር እንዲያገኙ የሚያጓጓቸው ሰዎች እንኳን ተጠይቀው አይደለም ጠይቀው መዳር ባለባቸው በአሁኑ ዘመን ለጠየቃት ልጁን ፈልጎ እህቱን ፈልጎ አክስቱን ፈልጎ እናቱን ፈልጎ ለጠየቃት ወንድ በምን ልመልሰው የሚል አይነት የሚመስል አትብላ አትበለው እንዳይበላ አድርገው እንደሚሉ አባባሎች አማሮ እንኳን እሱ አይደለም እሱን መሰሎች ትዳርን እንዳያስቡ የሚያደርግ የመህር ጥያቄ የሚጠይቁ ሰዎች በጣም ያሳፍሩ። ሼህ መሐመድ ዘህረዲን አላህ ይጠብቁት። እንግዲህ እውነት ለመናገር አሁን በጣም በቃ ማለት ሰዎች ወጣቶች ወደ ትዳር እንዳይገቡ ከሚያደርጉ ነገሮች ውስጥ አንዱ የመህር ጉዳይ ነው። ማለት በፊት በተራ ገንዘብ ኢቭን በሲዋክ ምናምን ሲባል ቀል ይመስልን ነበር አይደለ? ብዙዎች በሲዋክ ያገባዋሉ፣ በቁርአን ያገባዋሉ። ቁርአንም ራሱ በሂፍዝ በራሱ ይሄንን ከሐፈዝክልኝ በቂ ነው ለኔ መህሬ ይበቃኛል የሚሉ እህቶች በጣም በርካቶች ነበሩ። አሁን ግን የምታገባው ሴት ብቻ ሳትሆን የምታገባው ሴት ወላጆች ከጎረቤት ሊሆን ይችላል፣ ከቅርብ ዘመዶቻቸው ሊሆን ይችላል። የእገሌ ልጅ እኮ በዚህ የመህር ዋጋ ነው ያገባችሁ፣ ስለዚህ የኛም ልጅ በዚህ ዋጋ እንጂ አሳልፈን አንሰጥም እስከ ማለት ደረጃ የደረሱበት ሁኔታ ነው ያለው፣ በሚያሳፍር መልኩ ማለት ነው። ይህ ነገር ጥሩ አይደለም። ሴት ልጅን ያለ ትዳር የማቆየት እንደገና ደግሞ ወደ አላስፈላጊ አቅጣጫ እንድትሄድም የመጋበዝ በር የከፈታችሁ ነው እራሳችሁ ወላጆች ማለት ነው። ስለዚህ በምታገባበት ታይም እድሜዋ ከደረሰ የመህር ጉዳይ ምንም ሊያሳስባችሁ አይገባም። ለምን በ1000 ብር አይሆንም? ለምን በ100 ብር አይሆንም? ምንም ነገር ዋናው የነሱ ስምምነት ነው ብዬ ነው የማስበው። ሁለተኛው ሳሊህ የሆነ ሴት ሳሊህ የሆነ ወንድ ሳሊህ ከሆነች ሴቷ ሳሊህ የሆነች ወንድ ነው የሚገባት አይደለ እንዴ? ጥሩዎቹ ለጥሩዎቹ ነው አጋቡ ያለ ጥሩ ሴት እስከሆነች ድረስ ልጄ ጥሩ ናት ብላችሁ እስካሰባችሁ ድረስ ጥሩ ወንድ የሆነ እንጂ ጥሩ ገንዘብ ይኖረው ጥሩ ቤት ይኖረው ጥሩ መኪና ይኖረው ምናምን ብላችሁ አማራጭ ውስጥ መግባት የለባችሁ። የመጀመሪያ አማራጭ እንኳን ከተባለ ጥሩ ወንድ ነው ወይ? ከዛ በኋላ ኢኮኖሚ ቀስ በቀስ የሚመጣ ነገር ነው። ሁለቱም አንድ ላይ ይዞት ሊመጡ ይችላሉ፣ ወይንም በባል ልፋትም ሊመጣ ይችላል። ሳይታሰብም ደግሞ በሴት ልጅ በሚስትም ልፋት ሊመጣ ይችላል፣ አይታወቅም። ስለዚህ ባካችሁን ወላጆች ሴት ልጆቻችሁን በመህር በተጋነነ መህር ምክንያት ከትዳር አታርቋቸው ለማለት እወዳለሁ። የዛሬ ፕሮግራም ይህንን ይመስል ነበር። በቀጣይ በሌሎች መሰናዶች የመመለስ ይሆናል። ስለተከታተላችሁን ከልብ አመሰግናለሁ። ቪዲዮን ላይክ አድርጉ፣ ሁሉም ጋር ተደራሽ እንዲሆን። ሰላም አለይኩም ወራህመቱላሂ ወበረካቱ።